ይሻልሻል እናቴ እንዳታይኝ ያለችው ማሬ። አይ እንደዛ ከሆነ ይቅርባት በቃ ውዴ። ፍላጎቷ እንዳታበሪ ችግር የለውም በቃ ሀቢባዬ ችግር የለውም ብላለች። ነገ ደግሞ ያለ ፈቃዴ ፊቴን አሳዩ ብላ ደግሞ ሌላ ችግር አባት። ስለዚህ ማሬ ፊትሽ እንዳይታይ የምትፈልጊ ከሆነ አንድና አንድ ልንረዳሽ የምንችለው ነገር ሆስፒታል ነው የምንወስድሽ። የመንግስት ሆስፒታል ቃስሚያ መንግስት፣ የኢማራት መንግስት በነፃ አክሞ ነገር ይሸኝሻል። እሺ እናቴ ችግር የለውም። እኔ ብቻ በህይወት መውጣት ነው የምፈልገው። ታክሜ ምንም ይሁን በሽታ ምንም ሊሆን ይችላል። ሀቢባዬ ችግር የለውም ቪዲዮ ትውጣ ማርዬ። ሀቢባዬ በእናትሽ ተብለ ችግር የለውም እያለች ነው ተብለ ወይ ቪዲዮ እናቴ ስትል ሰምቻለሁ። ስለዚህ በእኔ ቤት ውስጥ ማንም ሰው ያለ ፈቃዱ ቪዲዮ አያበራም። በቤትሽ የፈለግሽው ማድረግ ትችያለሽ። በእኔ ቤት ግን በእኔ ላይፍ ማንም ሰው ያለ ፈቃዱ ምንም ነገር ነገ ምንም ነገር መወቀስ አልፈልግም። ስለዚህ የመንግስት ሆስፒታል ትሄዳለች። ቃስሚያ ሆስፒታል መንግስት ያሳክማታል። ከዛ በኋላ ታክማ ወደ ሀገሯ ትገባለች። ቀላል እኮ ነው ሕክምና። ሰላም ነው። ማን ነው ደግሞ ሌላ ሶስተኛ ሰው የሚያወራኝ? እኔ ላያት መጥቼ ነውና እኔ ብያለሁኝ ቃስሚያ ሆስፒታል ይሻላል ከዚህ ምንም ነገር ያደረጉላት ነገር የለም። እኔ ልወስዳት እችላለሁኝ ግን ምንድነው እሷ ወረቀት ስለሌላት እዚህ መፈረም አለበት ብለው ነበር አይደል? ለዛ እኔ አይዲ ስላለ ልፈርምላት ነበር የመጣሁትኝ። እኔ ግን እሷ መጀመሪያ አሁን ቪዲዮ እናቴ ታይኛለሽ ብላ ተሳቃ ነበረ። ግን ከጤና የሚበልጥ ነገር የለም። እንደ መንግስት ሆስፒታል ገብቶ ለመታከም እኮ እዚህ ጋር በቪዲዮ መታየት አይጠበቅባት። እናንተ እኔ ጋር የመጣችሁት ገንዘብ እንዳሰባስብ አይደለም አይደለ? ከዚህ ውስጥ የሚረዳት ሰው አብሯት ሆስፒታል የሚሄድ ሰው ወይንም ታክሲ የሚልክላት ሰው እንዳፋልጋችሁ ነው አይደል የመጣችሁት? እኔ እንኳን ያን ሀቅም ሰብሊ ለምን እንዳገባች ግን እሷ እንዴት ሊዶፍ የሚገባሁት እኔ ያሳዝነኛል። አዎ ስለዚህ ምንድነው የሚደረገው? አሁን የእሷ አላህ ይስጣት ትባረክ ባይዲዋ ትፈርምላታለች። ቃስሚያ ሆስፒታል ትሄዳለች። ይኸውልሽ ሀቢባዬ ልንገርሽ ልጅቷ ሽንት ቤት እንኳን መሄድ አትችልም። ያኔ ብቻዋን ማለት ነው። ጧት ራሱ እኔ ሽንት ቤት ያስገባኋት በጧት መጥቼ ማለት ነው። አንዴ ቆይ ሚጣን ብሎክ ላታ እና እኔ ያልኳትኝ እኮ እናቴ ቪዲዮ አብሪ ስላት እናቴ ስትል አንድ ሰው ያለ ፈቃዱ ቪዲዮ አያበራም ብዬ አስቆምኩኝ። ሽኒውት አው ከዛ ተሰናብቻለሽ እና ሀቢባዬ በቃ ሳይብስባት ብታይ ከጉሮሯ ራሱ የሆነ ነገር እኔ የሚሰቀጥጥ ነገር ነው በእጇ እየፋቀቀች የምታወጣው። እና ወደ ሀገሯ ብትሄድ ተሎ እዛ መታከም አለባት። ውድ ኢትዮጵያ ጥሩ ሕክምና የለም። መጀመሪያ ኢማራት ላይ ጥሩ ሕክምና ስላለ ቃስሚያ ሆስፒታል ገብታ የመንግስት ሆስፒታል ሕክምና ሊደረግላት ይገባል። ታክማ ስትድን እስር ቤት መግባት አልፈልግም፣ የመንግስትን እጅ መጠበቅ አልፈልግም፣ እስር ቤት ገብቼ መንግስት እስኪጨርስልኝ ካለች የዛኔ እኛ አውጥፓሷን ትኬቷን ፈልገን እናሳፍራታለን። ምንም ችግር የለውም። መጀመሪያ ግን እንደዛ ነው የምትሆነው። ሕክምና ይበልጣል። ስለዚህ ታዲያ ቁጭ ብላችሁ ከምታወሩ ለምን ቃስሚያ ሆስፒታል በታክሲ አትሸኟትም? ትፈርምላት ልጅቷ። ከዛ ትታከምና ስትድን እኔ አለው ቃል ገብቻለሁ ለአውት ፓሷና ትኬቷን ይሰብስቤ ትኬቷን ቆርጠን አውት ፓሷን አውጥተን ከኤምባሲ እናሳፍራታለን። መጀመሪያ ግን ትዳን ትታከም። ኢትዮጵያ ጥሩ ሕክምና የለም። እንደዚህ ሆነ አንገቷን በእጇ ደግፋ ኢትዮጵያ ገብታ ምን አይነት ሕክምና ልታገኝ ነው? እሺ በቃ ሀቢባዬ እሺ ቁጥር ልኬላታለሁ ፍሬ አሁን ሹክ ታርግላት ታክሲ። እሺ አይ ልጅቷም እኮ ነው ወስዳታለሁ እያለች ነው መኪና ላይ ብላለች። ተወስዳት ከሆነ ያው ለቃስሚያው አቡዬ ችግር የለውም እኔ ወስዳታለሁ። አሁን ነው ወስዳታለሁ። በቃ ወስዳት ትታከም። ሰብለ ቁጥርሽን አስቀምጪልኝ ፍሬ ጋር የፍሬ ቁጥር አለኝ። እንጠይቃ የልጅቷን ቁጥር ከፍሬ ወስዳለሁ። ፎሎ አፕ እናደርጋለን። መንግስት አክሟት ስትድን ወደ ሀገሯ የምትሄድበት ሰዓት ላይ እስር ቤት እንዳትገባ እኛ በኤምባሲ አውት ፓሷ ይጨርስላታል፣ ትኬት ይቆረጥላታል፣ ትሄዳለች። አለቅ አሁን የሚያስፈልጋት መጀመሪያ ሕክምና ነው። ሐኪም ቤት ቃስሚያ ትግባ። ምናሽ እኔ መፈልግ አትግባ እኮ እኔም ብያለሁ መጀመሪያ እዚህ ምንም አያደርጉም። አንድ መርፌ ነው ጓት እዚህ የምትወስዳት ሰብለ የምትወስዳት ልጅ ስልክ ቁጥር ላኪልኝ በፍሬ በኩል። ፍሬ ዋትስአፕ ስላላት ትልክልኛለች። እሺ ይኸው በቃ ልክላታለሁኝና ልሄድ ነው አሁን። የታማሚዋን ስልክና የምትወስዳትን ልጅ ስልክ የሁለቱን ስልክ አሁን ለፍሬ ላኪላት። እሺ ሀቢባዬ ቆይ ስልኩን ከስም ጋር
እሺ ሀቢባ የቤት እጄ ልላክልሽ። ድራይቨሩ የውጭ እየጠበቀኝ ነው። እሺ ስንት ሰዓት ሙሉ? እሺ ልደውልላችኋለሁ። እሺ ወይስ በእሷ ስልክ ትግባ ልጅቷ የምትወስዳት ልጅ? አያስፈልግም። በቃ ጨረስን እኮ ሆስፒታል ትውሰዳት። እኔ ስልኳን እፈልጋለሁ። በኋላ ላይቬን ስከፍት ላይቬን ስከፍት እና በኋላ እሺ ማርዬ፣ እሺ ውጭ እየጠበቀኝ ስለሆነ 30 ደቂቃ ሞላው። እሺ አመሰግናለሁ። በቃ መስዬ ትቀበልሻለች ቁጥር። እሺ ይኸው መስዬ ፎሎ ነሽ። እሺ ተባረኪ። እሺ ሰብልጌ ልጅቷንም አመሰግናለሁ እያልኩሽ። ኧረ ችግር የለም አብሬሽ አመሰግናለሁ። እሺ ሀቢባዬ ምንም አይደለም ማሬ፣ ገና እኮ ነው። ምንም አላደርግልሽም። አሁን ሆስፒታል እኔ እወጣለሁኝም እኮ ችግር የለውም። ግን ምን እንደሆነ ታውቂያለሽ? እናቴን ብትሞትብኝ ስለማልፈልግ ነው። እሷ ስለማውቅ ግን ይኸውልሽ እኔ የትኬትሽና የሆስፒታልሽን አንቺ ተደብቀሽ እኔ ልለምንልሽ አልችልም። ሰው አምኖ ዝም ብሎ ፊትሽን ሳይ ለእኔ ብር አይሰጠኝም። ስለዚህ ታከሚ ዳኚ፣ ከዛ ለትኬትሽና ለአውት ፓስሽ እኔ ሚዲያ ላይ ለምንልሻለሁ። ግን ፊትሽ ታይቶ እንጂ ፊትሽ ተደብቆ ለማን ነው? ለእህቷ ነው ለወንድሟ ነው የምትለምነው ነው የምባል። እሺ ችግር የለውም። እኔ ችግር የለውም። ስም ለመለታያለሁ ነው። እሺ እናቴ ችግር የለውም። እኔ ታያለሁ። እኔ መጀመሪያ ዳኝና ከዛ በቪዲዮ ወጥተሽ እኔ የትኬትሽንና የአውት ፓስሽን ለምኜ ፕሮሰሱን እናስጨርስልሻለን። ትገለሽ። እሺ ታከሚሽ እኔና ግን እኔ አረብኛ ብዙ ስለማልችል እንደዚህ ደግሞ እንዳየሁት ግዴታ አረብኛ የሚናገርን አይዲ ያለው ሰው ራሱ ይፈልጋሉ እነሱ። ይሄ ብቻ ነው በቃ እነሱ ይረዱኛል። አይዞሽ ችግር የለውም። አረብኛ እናስተረጉማለን እኛ በስልክም ቢሆን አትጨነቂ። እሺ ይኸውልሽ ታከሚ። እሺ ለእናትሽ ተናገሪ ወደ ሀገር ቤት ልመጣ ነው ብለሽ እናትሽ ትታይሽ እንዳደነግጣለች። እዛኔማ ከዳንኩኝ ራሱ እነግራታለሁኝ። እኔ እንደዚህ ታክሜ ነው በእርዳታማ እመጣለሁ አሁን ድኛለሁ እምላታለሁ። ችግር የለውም። አዎ እኮ በቃ ከዳንሽ በኋላ ለእናትሽ ድኛለሁ ልመጣ ነው በያት። ስለ ትኬትሽና ስለ አውት ፓስሽ አታስቢኝ ያለው እኔ ለምንልሻለሁ። እሺ ሀቢባዬ ብታያት ማለት ነው ማሬ እጁ ሁሉ ድርቅ ብሏልኝና በቃ እሺ ይኸውልሽ ችግር የለውም። ቃስሚያ ሆስፒታል የመንግስት ሆስፒታል ጥሩ መድኃኒት አላቸው፣ ጥሩ ምግብ አላቸው፣ ነርሶች ይንከባከቧታል። ኢትዮጵያ ብትገባች ሳትታከም ሄዳ ኤክስፓየር ቢያደርግ መድኃኒት ይሰጧታል፣ ትሞታለች። ጥሩ ሕክምና የለም። ትታከም፣ ጥሩ ሀገር ነው። በነፃ የመንግስት ሆስፒታል ገብታ ትታከም። መጀመሪያ ሕክምና ታገኝ፣ በኋላ ይቆጫታል ከገባች በኋላ ለምን ሕክምና ሳላገኝ መጣሁ ብላ። እሺ እናቴ እሺ አመሰግናለሁ። እሺ ሀቢባዬ ተባረኪ። እሺ ምንም ማለት ለምስ በቃ ልክላታለሁ እገባለሁ። እሺ ልውጣ ጨርሶ ይማርሽ። አዎ እሺ ማርዬ። እሺ እናቴ ፍሬዬ ወይ ልጅቷ ፈጣሪ ባርካት እሷን ይወስዳታለሁ ብላለች ቃስሚያ ውስጥ። እሺ አቡዬ ማድረግ በቃ እሺ እናቴ እሺ መልካም ቀን የኔ ቆንጆ። አይ ችግራችን አያልቅም። እሺ ስፖርቴን ሳልጨርስ ነው ለእንድጭ አቋርጬ የገባሁት። አንድ ሰው ፊቱ ሳይታይ እኔ ሚዲያ ላይ ልለምንለት አልችልም። ሰው ለራሷ ለዘመዷ ነው የሚለኝ። እኔን እስካሁን ድረስ ያልጣሉኝ ምንም አይነት ነገር ስላላገኙብኝ ነው። ጠንቃቃ ስለሆንኩ ነው። ሁሉን ነገር በጥንቃቄ ስለምሰራ ነው። ዛሬ አንድ ሰው መጥቶ ቪዲዮ አልወጣም ቤተሰቦች እንዳያዩኝ ዝም ብለሽ ቪዲዮ ሳልወጣ ለምኝልኝ ቢለኝ በውስጥ ተስማምታ ነው ኮሚሽን ተቀብላ ነው የሚሉኝ። ቁጥሯን ተቀብዬ ልክልሻለሁ። እሺ መስዬ ላኪልኝ የታማሚዋንም የምትወስዳትንም። እሺ ማሪ። እና ሰው ነገ ችግሩ ሲያልፍለት ምን እንደሚል አታውቁም። ችግሩ ሲያልፍለት ያውም ሰው ወጥቶ ያለ ፈቃዴ ቪዲዮ አስበራችን ሸቀለችብኝ ይላችኋል። ሀቢባ በዚህ ልክ አታጣጥ። ጥሩ ሕክምና የለም ያልሽ ወይ? በጣም ይቅርታ። በጣም ጥሩ ሕክምና አለ። ትክክል ነሽ። ቶንሲላቸውን እያመማቸው ገብተው መርፌ ተወግተው ሞተው እየወጡ ጥሩ ሕክምና የለም እያልሽ አታጣጥ። ይቅርታ። አንቺ አባትሽ ሆስፒታል አለው መሰለኝ፣ በጣም አሪፍ ሆስፒታል። ድሮ ለሰው ኧረ እባክሽ በእንደዚህ አይነት ነገር ጉድ አይደለም። እኔ ለሰው ማልጨነቀው በራሴ ፐርሰናል ላይፍ ሙስሊም ሆና ተጠጣለች፣ ሙስሊም ሆና ክርስቲያን አገባች፣ ሙስሊም ሆና እንደዚህ ሆነች እንደዚህ ሲሉኝ አይ ዶንት ጊቭ አ ሺት። ግን በህዝብ ብር
የህዝብ ብር በዚህ ጉዳይ በደንብ ነው የምጠነቀቀው። አልፈልግም ምንም አይነት ነገር ስሜ ላይ ማውራት ይችላሉ። ምንም ግን ነው ማያገኙብኝ ምንም። ለምን ስላላረኩት ነገ በቪዲዮ ያልታየ ሰው ወጥቶ ዘመዷን ያስረዳችሁ ቢባል ምን ማስረጃ አለኝ? አይደለም ብዬ ለመከራከር የማወጣው ቪዲዮ ምን አለኝ? ያ ሰው በመልክ አልታየም አይደለም ብዬ ራሴን ፕሩፍ ለማድረግ ምን አወጣለሁ? ገባሻ? ስለዚህ ግዴታ የማስረዳው ሰው በቪዲዮ መቅረብ አለበት እንጂ ሌላ ሰው ወሬ የሚገርመኝ ሰው አይደለም። አንድ ሰው ምን ብለው አወሩ በቀደም ኮሚሽን ተቀብላለች። ኦኬ ኮሚሽን ትጠይቃለች እርዳታ ሲጠይቋት አለ። ኦኬ ኮሚሽን የጠየቁትን ሰው አምጡልኝ ስል ጸጥታሉ። ሙሲ ያ እንደዚህ ነው። ነገ የሆነችን ልጅ መጣ ዘመዷን አስረድታለች ይባል። ኦኬ ዘመዴን ያስረዳሁት ማስረጃ ማቅረብ አለብኝ እንዳልሆነች ቪዲዮን አሳያለሁ። ገባችሁ? ግን ፊቱ ያልታየ ሰው ማን በምንድን ነው የሚታወቀው? When I see you on TikTok, I am so happy. Nimar, thank you. መልካምነትሽን አይወሰድብሽ። ወሬኞች ግን ገደልዩ። ቴንክ ዩ ማሪ። ስታሳዝን ልጅ ባላ ያሽራት። አሜን። በሰው ሀገር በስደት መታመን በጣም ያሳዝናል። በጣም አይ ዶንት ኖ ምን እንደሆነ ግን አንዳንዴ ምንም ብትጠነቅቁ በቃ ከተጻፈ በሽታ ይመጣል። እኔ አንዳንዴ ከጥንቃቄ ሁሉ ነው ለምንድን ነው ላለው ከዛ ሰው ስለተጠነቀቀ አይድንም። ሰው ምንም በቃ በጣም አሉ በጣም ጥሩ ምግብ የሚበሉ ቪታሚን የሚወስዱ ምናምን ሀብታሞች ግን ሁሌ መድኃኒት ይወስዳሉ። ሁሌ ታመዋል አይደል? እና አንዳንዴ ሀብታም ስለሆናችሁ ወይ ጠንቃቃ ስለሆናችሁ ምናምን አይደለም። በቃ ተጽፏል። ከተጻፈ ነው። ምንም ማድረጋችሁም ውድ ምግብ ስለበላችሁ ራሳችሁን በጣም ስለጠበቃችሁ ምናምን አይደለም። በቃ ተጽፏል። እና ለምን አይጠነቀቁም? አንዳንዴ ነው እንደ ሰው እንጠንቀቅኛ። ግን ከተጻፈ ቀናችን ከሆነ ህመምም ሞትም ማለት አንችልም። በቃ በሉ ቤተሰብ ላቤ ላይ ሳይደርቅ ገላይ ልታጠብና ልጠቅስ በኋላ ላይ ቤት ከፍት